ማንነት ያስፈልጋል። በእምነት መጽናት ያስፈልጋል። ይሄ ማለት ሰማዕትነት ማለት ምስክርነት ነው። ስንመሰክር ነው። እውነታውን ስንናገር ነው። የቆነች ቅዱስ ገብርኤል ቤተ ክርስቲያን አማኝ ክርስቲያኖች ጠንካሮች ናችሁ አውቃለሁ። በጣም ጽናት ያላችሁ ናችሁ አውቃለሁ። ብዙ ዋጋ የምትከፍሉ ናችሁ። እጅግ በጣም የሚያስደስት ብዙ ነገር አላችሁ። ነገር ግን ቅድም ወንድማችን ንዳ ሲለን የነበረው ስንቶቻችን እየቆረብን ነው? በዚህች ቤተ ክርስቲያን ቆራጥነታችን እኮ በሱ ነው ሊገለጽ የሚችለው። ጽናታችን እኮ የሚገለጸው በሱ ነው። ፍጻሜያችን ሲያምር ነው። መጨረሻችን ሲያምር ነው። አንድ ቤተሰብ አይደለም። ሁላችንም ክርስቲያን እስከተባልን ድረስ የማንቆርብ ከሆነ የስም ክርስቲያን እንጂ የእውነት ክርስቲያኖች አይደለንም ወገኖች። ቁርባን ለመቀበል ምንድነው የሚያስፈራን? በበርሜል ውስጥ የፈላ ውሃ ነው እንዴ? ለነ ቅዱስ ቂርቆስና ቅድስት ኢየሉጣ የቀረበ የሰማዕትነት ዋጋ ነው እንዴ? የሚያስፈራ ነገር የለውም ወገኖች። ሥጋው ደግሞ ለመቀበል የሚያስፈራው ኃጢአት ብቻ ነው። የሚከለክለው ኃጢአት መስራት ብቻ ነው። ኃጢአት መስራት ደግሞ ሥጋው ደግሞ የተቀበለ ብቻ ኃጢአት አይስራ ብሎ ያለ ነገር አለ ወይ? የለም ወገኖች። አስርቱ ትእዛዝ መጠበቅ ነው። አስርቱ ትእዛዝ የተጻፈው ለቆረበ ብቻ ለሚቆርብ ብቻ አይደለም። አትስረቅ፣ አትግደል፣ አታመንዝር፣ የፈጣሪን ስም በከንቱ አትጥራ። እነዚህ አስርቱ ትእዛዛት ለሁላችንም ነው። ስላልቆረብሽ ኃጢአት ሰርተሽ እግዚአብሔር ምሕረት የሚያደርግልህ ከመሰለን ተሳስተናል ወገኖቼ። የሱ ምሕረት ወደ ሥጋው ደሙ ስንቀርብ ነው። የሱ ቸርነት ሥጋው ደሙ ስንቀበል ነው። እየተዘጋጀ ያለው ሥጋው ደሙ ለሌላ ለማንም አይደለም፣ ለእናንተ ነው ወገኖች፣ ለእናንተ ነው። አንድ ድግስ የደገሰ ሰው ለድግስ ጠርታችሁት ቤታችሁ መጥቶ አልቀምስም፣ ከጠላውም አልቀምስም፣ ከጸዲቁም አልቀምስም ቢላችሁ ሁሉም ጥሎባችሁ ጸዲቁን ድግሱን ጥሎባችሁ ቢሄድ ምንድን ነው የሚሰማችሁ? ሞትን አትመኙም? አያሳፍርም? አያሸማቅቅም? ወገኖቼ የክርስቶስ ሥጋ